ውድ የቻናላችን ተከታታዮች ዛሬ ብዙ ሰዎችን የሚያውቁት ነገር እንማራለን። ኤምዲአር ቲቪ ወይም ደግሞ መድኃኒት የተላመደ ቲቪ ምንድነው? ለምን ይከሰታል? እንዴት ይተላለፋል? እና እንዲሁም ደግሞ ሊድን ይችላል የሚለውን ነገሮች እናያለን ማለት ነው። ይህን ቪዲዮ እስከ መጨረሻው ከተመለከቱ ራሳችሁንና ቤተሰቦቻችሁን እንዲሁም ደግሞ ከዚህ አደገኛ በሽታ ለመጠበቅ የሚረዱ ጠቃሚ መረጃዎችን ታገኛላችሁ ማለት ነው። ኤምዲአር ቲቪ ወይም መድኃኒት የተላመደ ቲቪ ምንድነው ስንል ቃሉ እንደሚያሳየው ኤምዲአር ማለት መልቲ ድራግ ሬዚስታንስ ቱበርኩሎሲስ ሲሆን ለዋና ዋና የቲቪ መድኃኒቶች የማይሰማ ወይም ደግሞ የተላመደ ቲቪ ማለት ነው። በተለምዶ የሳምባ ነቀርሳ ብለን እንጠራዋለን ማለት ነው። በተለምዶ የቲቪ ሕክምና በተወሰኑ መድኃኒቶች ይድናል። ነገር ግን ባክቴሪያው ለነዚህ መድኃኒቶች መቋቋም ሲጀምር ወይም ደግሞ ሲላመድ ኤምዲአር ቲቪ ወይም ደግሞ መድኃኒት የተላመደ ወይም መድኃኒቶችን የማይሰማ ቲቪ ብለን እንጠራለን ማለት ነው። ይህ በሽታ ለረጅም ጊዜ የሚታከም ሲሆን በልዩ ልዩ መድኃኒቶች እና በቅርብ ክትትል ያስፈልገዋል ማለት ነው። ኤምዲአር ቲቪ እንዴት ይፈጠራል ወይም ደግሞ ለምን ይከሰታል የሚለውን በምናይበት ጊዜ ያው ኤምዲአር ቲቪ ወይም ደግሞ መድኃኒት የተላመደ ቲቪ ሊፈጠር የሚችለው አንደኛ መድኃኒት ላልተላመደ ቲቪ ሕክምና በምናደርግበት ሰዓት በአግባቡ እና በትክክል መድኃኒቶችን አለመውሰድ፣ ሕክምና ከመጨረሱ ወይም ከማለቁ በፊት ማቋረጥ፣ መድኃኒቱን በየቀኑ አለመውሰድ፣ ትክክለኛ የሆነ ሕክምና አለማግኘት ወይም ደግሞ በሐኪም የሚታዘዙ ሳይሆን ሰዎቹ በኮንትሮባንድም ሊሆን ይችላል ወይም ደግሞ ትክክለኛ የጤና ባለሙያ ሳያዛቸው በራሳቸው መልኩ ገዝተው ሰዎች ሊወስዱ ይችላሉ ማለት ነው። ስለዚህ መድኃኒቱ የቲቪ ቢሆንም በታዘዘበት ሰዓት፣ ቀንና መጠን ምክንያት በአግባቡ አለመውሰድና ወይም ደግሞ እሱን ያገናዘበ አለመሆን ትክክለኛነቱን ያሳጠዋል ማለት ነው። ከዚህ በተጨማሪ ደግሞ ከሌላ ኤምዲአር ታካሚ ወይም ደግሞ መድኃኒት የተላመደ ቲቪ ከያዛቸው ሰዎች ቀጥታ ቲቪውን ይዘን ከሆነ የተላመደ ቲቪ ይኖርብናል ማለት ነው። ስለዚህ እነዚህ ሁሉ ባክቴሪያው ለመድኃኒቱን እንዲቋቋም ያስችሉታል ማለት ነው። ኤምዲአር ቲቪ ወይም የተላመደ ቲቪ ምን አይነት ምልክቶች ያሳያል ብለን በምናይበት ሰዓት እንደ ኖርማል ቲቪ ወይም ደግሞ መድኃኒት እንዳልተላመደው ቲቪ በተለምዶ የምናውቃቸውም ሁሉም ምልክቶች ሊኖሩ ይችላሉ ማለት ነው። አንደኛው ከ2 ሳምንት በላይ የሚቆይ ሳል፣ አክታ ወይም ደግሞ የአክታ ደም የቀላቀለ ሊሆን ይችላል። አክተው ነጭ፣ አንዳንዴ ደግሞ ወደ ቢጫ ሊሄድ ይችላል። የደረት ህመም፣ ማታ በጣም ማላፍ፣ በተኙበትም ሊሆን ይችላል። እነዚህ በጣም ላብ በጣም ማላብን በምንለው ደረጃ ይከሰታል ማለት ነው። ክብደት መቀነስ፣ የምግብ ፍላጎት መቀነስ፣ ድካም እና ደግሞ ከአጠቃላይ ከቲቪ ጋር የተገናኙ የሚመጡ ኮምፕሊኬሽን የምንላቸው ወይም ደግሞ ከፍተኛ ደረጃ ጉዳት ካሉ እነሱ ሊከሰቱ ይችላሉ ማለት ነው። በእነዚህ ምልክቶች መድኃኒት ላልተላመደም ቲቪ ሊከሰቱ ይችላሉ። በዚህኛው በርታ ብለው ልናያቸው እንችላለን ማለት ነው። ስለዚህ እነዚህ ምልክቶች ካሉ በፍጥነት ወደ አቅራቢያው ያለ የጤና ተቋም ሄዶ መታየትና ምርመራና ሕክምና ማድረግ ይጠበቅበታል ማለት ነው። ስለዚህ ይህን ካየን እንዴት ምርመራው ይከናወናል ነው። ምርመራው የቲቪ ሕክምና በኢትዮጵያ ነፃ ነው። ስለዚህ የተለያዩ ምርመራዎች አሉ። ደም ልንሰጥ እንችላለን፣ አክታ ልንሰጥ እንችላለን፣ ራጅ ልንነሳ እንችላለን። ኤችአይቪ ላለባቸው እና ሌሎች ደግሞ ከሽንት የሚደረጉ ምርመራዎች አሉ። ለህፃናት ደግሞ ከሰገራ የሚደረጉ የተለያየ አይነት ምርመራዎች አሉ ማለት ነው። በጣም አክሰሰብል የሆነው ሁሉም ቦታ በብዛት በአብዛኞቹ ቦታ የሚገኘው ጂን ኤክስፐርት የምንለው ከአክታ ሳምፕል በመውሰድ እሱን የምናይበት የመመርመሪያ አይነት መሳሪያ አለ። በትንሹ ምን አይነት መድኃኒቶችን ለመደ የሚለውን በመጀመሪያ ደረጃ ያሳየናል። ከዛ በኋላ አስፈላጊ ከሆነ ከፍ ወዳለ የጤና ተቋማት ሪፈር ሊደረጉ ይችላሉ ማለት ነው። ሕክምናው ምን ይመስላል ነው እንግዲህ መድኃኒት የተላመደ ቲቪ ወይም ደግሞ መድኃኒት ያልተላመደውም ቲቪ አይነት ይድናል ብለን ነው የምናስብ። በአግባቡ መድኃኒቶችን የሚወስዱ ከሆነ ጥሩ ዜና ወይም ደግሞ መልካም የሆነ ዜና የምንለው የቲቪ ሕክምና
የትኛውም አይነት ቲቪ ታክሞ ሊድን ይችላል ማለት ነው። በጣም ጥሩ የሚሆነው ደግሞ በጊዜ በአግባቡ ሳይባባስ ወደ ሕክምና ተቋማት የምንሄድ ከሆነ ሕክምናው የተሻለና ውጤታማ የምንለው ነው። በጣም ከብዙ ሕክምናዎች በተለምዶ ከምናያቸው የትኛውም አይነት የሕክምና ደረጃ ይሄኛው ቲቪ በቀላሉ የሚድን መድኃኒቶቹ ያሉ፣ ስለዚህ ምርመራዎችም ሕክምናዎችም የሚያገኙት መድኃኒቱን ያለ በሽታ ስለሆነ በኢትዮጵያ አሁን ባለው ሁኔታ ደግሞ በነፃ ነው ሕክምናው። ስለዚህ በጣም ትልቅ ነገር ነው ማለት ነው። እነዚህ በጣም በብዙ ኢንቨስትመንት የሚገቡ መድኃኒቶች፣ በትልቅ እርዳታ የሚገቡ መንግስትም ትልቅ ወጪ አድርጎ የሚያመጣቸው መድኃኒቶች ስለሆኑ እነዚህ በአግባቡ ከወሰድን ራሳችንን ከበሽታው ነፃ ማድረግ አለብን። ግን ሁሌም ማስታወስ ያለብን ነገር ሕክምናው ሙሉ ለሙሉ ማጠናቀቅ አለብን ማለት ነው። መድኃኒት የተላመደ ቲቪ ስንል እንደ ሁኔታዎቹ እንደ ታካሚው የጤና ሁኔታ እንዳለበት ደረጃ ታይቶ የ6 ወር የ9 ወር ወይም ደግሞ የ18 ወር አይነት ሕክምናዎችም አንዳንዴም ከዛ ከፍ ያሉ መድኃኒቶች ልናዝ እንችላለን። ስለዚህ ሕክምናው ሙሉ በሙሉ ማጠናቀቅ አለብን። መድኃኒቱን በየቀኑ በትክክል ሐኪም ባዘዘው መሰረት መውሰድ አለብን። የሐኪሙን ትዕዛዝ በአግባቡ ነው መከተል ያለብን። ስለዚህ እሱ ከሚለን በታችን ሐኪሙ ከምታዝን በላይ መውሰድ የለብንም ማለት ነው። ስለዚህ ሐኪሞቹ በሚያዙት መሰረት መውሰድ አለብን ማለት ነው። ዋናና ትልቁ ነገር የቲቪ ሕክምና እንደጀመርነው በጣም ትልቅ ለውጥ እናያለን። የነበሩ ችግሮች በአግባቡ ተቀርፈው ስለምናያቸው አንዳንድ ታካሚዎች በቃ አሁንማ ተሽሎኛል ብሎ መድኃኒት ያቆማሉ። ስለዚህ እሱ ትክክል አይደለም። በአግባቡ መድኃኒትን መውሰድ እስከታዘዘበት ጊዜ መጨረስ አለብን ማለት ነው። እስከሚፈጀው ጊዜ መጨረስ አለብን። እነዚህ የተዳከሙ ባክቴሪያዎች ሙሉ ለሙሉ ሞተው ከሰውነታችን መንጻት ስላለብን ይሄን ነገር በአግባቡ ማድረግ አለብን። ክትትላችንን በምንም መልኩ ማቋረጥ፣ መቅረትና ማስተጓጎል የለብንም ማለት ነው። ስለዚህ ሕክምናው በቀድሞ ጊዜ ከነበረው የበለጠ እያጠረ መጥቷል ማለት ነው። በፊት ሆስፒታል ውስጥ ተኝተው ኢትዮጵያ ውስጥ 1 ወይም 2 ተቋማት ብቻ ነበር የሚሰጡ። እሱም በመርፌ ነበረ። ለ2 ዓመት መርፌ የሚወሰድበት ጊዜ ነበረ። አሁን ግን በጣም አሪፍ ነው። እስከ 6 ወር በጣም አጥሯል። የመድኃኒት ጉዳቶቹም ወይም ደግሞ የጎንዮሽ ጉዳታቸውን በጣም እየቀነሰ የመጣበት ጊዜ ላይ ስለምንገኝ በአግባቡ መድኃኒቱን ከወሰድን በ6 ወር ሕክምና አለ ማለት ነው። የ9 ወር የሚታዘዝልን በአግባቡ እሱን የምንወስድ ከሆነ ቤታችን ሆነን ራሱ ሕክምናውን መከታተል የምንችልበት ሁኔታ ነው ያለ። ስለዚህ በጣም ሕክምናው በጣም እየተስተካከለ እየተሻሻለ የመጣ ችግር ስለሆነ በአግባቡ መታከምና መዳን እንችላለን ማለት ነው። ያው እንግዲህ እንደ ሁሉም የህመም አይነት እንደ ማንኛውም ችግር ከመታከም በላይ መከላከሉ ቀላል የምንለው የተሻለ የምንለው እና ውጤታማ የምንለው ነው። ማንም ሰው ደግሞ ታሞ መታከምን ስለማይፈልግ ይህን በሽታ በምን መልኩ እንከላከል ነው። አንደኛው የቲቪ ሕክምና ላይ የሆነ ሰው ቤተሰብም ካለ በአካባቢያችን በስራ ቦታ በሁሉም ቦታ የምናገኘው ሰው ካለ የቲቪ ሕክምናውን ሙሉ ለሙሉ ማጠናቀቅ የመጀመሪያው ውጤታማ እና ከሰው ወደ ሰው እንዳይተላለፍ የምናደርግበት ነው። መድኃኒትን አለማቋረጥ፣ ሳል ሲኖር አፍና አፍንጫ መሸፈን፣ ይሄ የተለመደው ማስክ ማድረግ፣ የትኛውም አይነት ሳል እስከናረጋግጥ ድረስ እና ወደ ሰው አይተላለፍም ይሄን ችግር አይፈጥርም ብሎ ባለሙያ እስካልነገረንና እኛም እንትን እስካላልንበት ድረስ በአግባቡ ማስክን ማድረግ አለብን። ማስክ ሲባል ደግሞ አፍንጫን ብቻ ሳይሆን አፍና አፍንጫን በአግባቡ መሸፈን አለብን። አየር ወደ ውስጥ የምናስገባበትም የምናስወጣበትም እና ለተህዋሲያን የሚያጋልጥ ቦታ ስለሆነ ክፍሎቻችን በአግባቡ መክፈት አለብን። ባስ ከሆነ ታክሲም ስንሄድ በአግባቡ መከፈት አለበት። ቤታችንን በአግባቡ አየር እንዲወጣና እንዲገባ ማድረግ አለብን። መስኮት፣ በሮች በአግባቡ አየር እንዲያገኙ ማድረግ ለአየር ክፍት መሆን አለባቸው ማለት ነው። ስለዚህ በቀላሉ በተዘጋ መስኮትና በር ባስም ቢሆን ቤት የቲቪ በሽታ ለመተላለፍ በጣም ቅርብ ያደርገዋል ማለት ነው። ከሁሉም በላይ ደግሞ ማንኛውም ችግር ሲኖር የጤና ባለሙያ ምክሮችን መቀበል፣ ማማከርና ከነሱ ጋር መወያየት የተሻለ ነው የሚሆነው ማለት ነው። እንደማጠቃለያ እንግዲህ ኤምዲአር ቲቪ ወይም መልቲ ድራግ ሬዚስታንስ ቲቪ ወይም ደግሞ መድኃኒት የተላመደ ቲቪ የምንለው በተለምዶ ቲቪን የሳምባ ነቀርሳ እንላለን። ያው የሳምባ ነቀርሳ የሚለው አሁን ነቀርሳ የሚለው ወደ ካንሰር እየሄደ ስለሆነ በትርጉም ደረጃ በተለምዶ ግን ያው የሳምባ ነቀርሳ ስለምንል መድኃኒት የተላመደ ቲቪ ከባድ በሽታ ቢሆንም በትክክለኛ ሕክምና በመድኃኒት በታዘዘልን መሰረት የምንወስድ ከሆነ መዳንና ጤናማ ሰው መሆን እንችላለን ማለት ነው። የቲቪ መድኃኒትን በራስ ፍቃድ ማቋረጥ አግባብ አይደለም። ስለዚህ ሙሉ ለሙሉ በሐኪም በሚያዘው መሰረት
ካጠናቀቁ ጤናዎትን ማረጋገጥ ይችላሉ ማለት ነው። እንግዲህ ይህ ቪዲዮ ጠቃሚ ከሆነ ላይክ ያድርጉ፣ ለሌሎች አጋሩ። እንዲሁም ተጨማሪ ጤና ትምህርቶች ለማግኘት ቻናላችንን ሰብስክራይብ ያድርጉ። እናመሰግናለን። መልካም ጤና ለመልካም ትውልድ።